ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ የምናወራው ስለ ማይክሮሜትር ሪዲንግ ይሆናል። እንግዲህ ማይክሮሜትር ብለን ስናወራ አሁን ላይ ከረንትሊ ካለንበት የተሻለ ሜዠርመንት የሚወስድ የሜዠሪንግ ዲቫይስ አይነት ነው ብለን ከዚህ ቪዲዮ በፊት ባለው ቪዲዮዎችን ሰርተናል እና እስቲ ሪዲንጉ እንዴት ይመስላል ብለን ያለውን ነገር አብረን እናያለን። ኦኬ እቺ ጋር ስንመጣ እንግዲህ ማይክሮሜትር እቺ ኒቭል ትባላለች። እቺ እዚህ ጋር ስፒንደል ትባላለች። ይሄ እዚህ ጋር የምትመለከቱት ሜን ስኬል ይባላል። እዚህ ጋር ደግሞ የምትመለከቱት ቲምብል ሪዲንግ ይባላል። እዚህ ጋር የምትመለከቱት ሃፍ ስኬል ትባላለች እና እቺ ደግሞ ሎኪንግ ስክሩስቶን ይሄ ራቼት ብለን እንጠራዋለን። ይሄ ደግሞ እንግዲህ እዚህ ጋር የምትመለከቱት ፍሬም ይባላል። እንግዲህ ይሄ ማይክሮሜትር ከስንት እስከ ስንት ያነባል ብለን ስንወስድ የዚህ ማይክሮሜትር የማንበብ ሬንጁ ከ25 እስከ 50 ሚሊ ሜትር ድረስ ባለው ነው የማንበብ ሬንጅ ያለው። ከዚህ ደግሞ አነስ ያለ ይኖረናል። እሱንም ደግሞ ከ0 እስከ 25 እንላለን። እዚህ ጋር ስትመጡ ደግሞ ከ50 እስከ 75 የሚለው ማይክሮሜትር አይነት አውትሳይድ ማይክሮሜትር ናቸው። የማይክሮሜትር አይነቶች ይኖሩናል። እንግዲህ በዋነኛነት እዚህ ጋር ስለ ሪዲንግ ስናወራ ማይክሮሜትር ላይ በዋነኛነት 3 አይነት ሪዲንጎች ይኖሩናል። የመጀመሪያው ሜን ሪዲንግ፣ ቲምብል ሪዲንግ ኤንድ ሃፍ ሪዲንግ ኤንድ ማይክሮሜትር ስኬል የምንላቸው ይኖሩናል። እዚህ ላይ ስንነሳ ከ25 እስከ 50 ነው ስላለን መነሻውን 25 ያደርግና መጨረሻውን 50 ያደርጋል ማለት ነው የዚህ ማይክሮሜትር ሬንጅ። አሁን ባለበት አንብቡት ብንባል የመጀመሪያው ስራችን ሜን ሪዲንግ ነው። ሜን ሪዲንግ በምንወስድበት ሰዓት ላይ እዚህ ጋር 30፣ 31፣ 32፣ 33 ግራጁዌሽን እናገኛለን። 33 ሚሊ ሜትር ይሆናል ማለት ነው። ከዛ በኋላ እንመጣና ሃፍ ሪዲንጉ ላይ ስንመጣ እዚች ጋር ከላይ 0.5 ስለምትገኝ እነዚህ በሙሉ 25 ካለ 25.5፣ 30፣ 35.5 እያልን እነዚህ አድ የሚደረጉት በ0.5። እዚች ጋር ወጥታ ስለምንመለከታት ሃፍ ሪዲንጓም ለእኛ ቪዚብል ስለሆነች ሃፍ ሪዲንጓን ስንት ብለን እንወስዳለን? 0.5 ሚሊ ሜትር ብለን እንወስዳለን። ወደ በኋላ ላይ ደግሞ ሃፍ ሪዲንግ ሳይኖር ሲቀርስ እንዴት ይነበባል የሚለውን አብረን እንይዛለን። ከዛ ማይክሮሜትር ስኬል ብለን ስናወራ እዚህ ጋር 0.01 ናት። እቺ የማይክሮሜትር ስኬል ናት። በኋላ ላይ ስለምናባዛባት 0.01 ሚሊ ሜትር ይባላል። እንግዲህ ከዚህ በፊት ለማውራት እንደተሞከረው 0.01 እንዴት መጣ ብለን ስንወስድ ይሄ ማይክሮሜትር አንዷን ሚሊ ሜትር ስንት ቦታ ያካፍላታል? 100 ቦታ ከፍሎ ማንበብ ይችላል። ይህም በምናካፍልበት ሰዓት ላይ 0.01 ሚሊ ሜትር ይመጣልናል። ይህንን ካደረግን በኋላ የቲምብል ሪዲንጉን እንወስድና ከስኬሉ ጋር ነው ዳይሬክትሊ የምናባዘው። ይሄ የቲምብል ሪዲንግ ደግሞ እዚች ጋር ይቺ የምትመለከቷት 0 ስትሆን እቺኛዋ 5፣ እቺ 10፣ እቺ 15። 15 ማለት በ0.01 ሲባዛ 0.15 ይመጣል። በ0.01 ይነሳና መጨረሻውን 0.99 ሚሊ ሜትር ድረስ ይሄዳል። ልክ 0.99 ሚሊ ሜትር ሲደርስ እዚህኛው ላይ ስንት አድ ያደርጋል ማለት ነው? 1 ሙሉ ይሆናል ማለት ነው እዚህኛው ላይ የምትመለከቱት ስለዚህ እዚሽ ጋር ስትወስዱ በቀላሉ 25 አለች። ቀጣይ የምንወስደው 26 ይሆናል። ቲምብል ሪዲንጋችን 26.00 ሚሊ ሜትር ብለን እንወስዳለን። ማይክሮሜትርን ስንወስድ በዋነኛነት እንግዲህ የምናባዛበት የራሱን የቻለ ፎርሙላ አለው። ያን ፎርሙላ ተጠቅመን ነው ብንሰራ ሞር የተሻለ የሚሆነው። እዚህ ላይ ስንመጣ ሜን ሪዲንግ ፎርሙላው ፕላስ ሃፍ ሪዲንግ ዲንግ ፕላስ እንልና ብራኬት እንከፍትና ቲምብል ሪዲንግ ታይምስ ስኬል
የምን ስኬል? የማይክሮሜትር ስኬል ይሆናል። ሶ እዚህኛው ላይ ስንመጣ ሜን ሪዲንግ ተሰጥቶናል። እዚህ ጋር 33 ሚሊ ሜትር ሲደመር 0.5 ሚሊ ሜትር ፕላስ እንልና ቲምብል 26 ሚሊ ሜትር ሲባዛ በ0.01 ስኬል ይሆናል። ይህ 0.01 የሁሉም ማይክሮሜትር ስኬል ስፔሻሊ ሜትሪክ ማይክሮሜትር ነው። ሶ ሜን ሪዲንጋችን 33 ሚሊ ሜትር ሲደመር 0.5 ሚሊ ሜትር ፕላስ እንልና መጀመሪያ ማን እናባዛለን? ብራኬት ውስጥ ያለው እናባዛለን። ይህም በምናባዛበት ሰዓት ላይ 0.26 ይመጣል ሚሊ ሜትር 0.26 ሚሊ ሜትር ይመጣል። ይህን 0.26 ሚሊ ሜትር ብራኬቱን አስቀድመን ካባዛን በኋላ እዚህ ጋር 33.5 ይሆናል። ይህን ስንደምረው ሚሊ ሜትር ይሆናል። ፕላስ እንልና 0.26 ሚሊ ሜትር እናደርጋለን። በዚህን ጊዜ 33.76 ሚሊ ሜትር ይሆናል የምናገኘው ሪዛልት ማለት ነው። ሶ የዚህ ማይክሮሜትር ሪዲንግ 33.76 ሚሊ ሜትር ይሆናል ማለት ነው። እና ይሄ ከ25 እስከ 50 የመለካት ሬንጅ ያለው ማይክሮሜትር አሁን ያገኘነው ሪዲንግ ይሄንን ይመስላል። እዚህኛው ላይ ማን ኢንክሉድ ተደርጓል? ሃፍ ስኬል ኢንክሉድ ተደርጎበታል። አሁን ደግሞ ሃፍ ስኬል ባይኖርስ ብለን ደግሞ እንዴት እናነባለን የሚለውን አብረን እንይዛለን። በዚህን ጊዜ ሃፍ ስኬል ስለማይኖረው ዳይሬክትሊ ምን እንወስዳለን ማለት ነው? 3 ሪዲንግ እንወስዳለን። 1 2 እና ስኬሏን ነው ወስደን የምናስቀምጠው። ስለዚህ 0.05 ቅድም ካያችሁት አሁን ወዴት ሆኗል? ወደ ኋላ ሆኗል። ስለዚህ 33 ሙሉን እንወስዳለን ሜን ሪዲንግ። ከዛ ወደ ቲምብል ሪዲንግ ነው የሚሻገረው፣ ምክንያቱም ሃፍ ሪዲንጋችን ስንት ስለሆነ? 0 ስለሆነ ማለት ነው። ስለዚህ ሁለተኛው ላይ ደግሞ ስንመጣ ሜን ሪዲንግ እኩል ይሆናል 33 ሚሊ ሜትር ይሆናል። ሃፍ ሪዲንግ እዚህ ጋር ስለሌለን ወይም ቀድሞ ስለማይታየን 0.00 ሚሊ ሜትር ይሆናል። ቀጣይ እየቀረን ማን ነው? ቲምብል ሪዲንግ። ቲምብል ሪዲንግ ላይ ስንመጣ ስንት እናገኛለን? እዚችኛዋ ላይ ስትመጡ 25.5 ይሆናል። ኦልሞስት ለ26 ስለተጠጋ ችግር የለውም። በአይናችሁ ገምታችሁ መውሰድ ይችላል። ከሁለቱም አንዱን ብትወስዱም ችግር የለም። ሶ 25 ምን እንወስዳለን ማለት ነው? ሚሊ ሜትር ይሆናል ቲምብል ሪዲንግ። ስለዚህ ቅድም ወዳልናት ፎርሙላ ስንመጣ ሜን ሪዲንግ ፕላስ ሃፍ ሪዲንግ ፕላስ እንልና በብራኬት ቲምብል ሪዲንግ ታይምስ ማይክሮሜትር ስኬል ይሆናል። ይሄ ነው ፎርሙላችን። ሶ ሜን ሪዲንጋችንን ስንወስድ 33 ሚሊ ሜትር ሲደመር ሃፍ ሪዲንግ ስላልታየን እዚህ ጋር ስለሌለ፣ ምክንያቱም እቺ ሃፍ የማናት ማለት ነው? የ32.5 ናት። ስለዚህ አሁን ደግሞ የደረሰልን 33 ላይ ነው። ስለዚህ 0.00 ሲደመር እንልና በብራኬት ማን እናባዛለን ማለት ነው? 25 ሚሊ ሜትር ሲባዛ በ0.01 ሚሊ ሜትር። ሶ ይሄ ሚሊ ሜትር ይሆናል። ስለዚህ እዚህኛው ላይ ስንመጣ መጀመሪያ ብራኬቷን ሁሌ መረሳት የለበትም። 0.25 ሚሊ ሜትር ሲደመር እንላለን። ከዛ ማን ይቀጥላል ማለት ነው? 33 ሚሊ ሜትር ይሆናል። ሁለቱን ስንደምራቸው 33.25 ሚሊ ሜትር ይሆናል ማለት ነው። እዚህኛው ላይ ኖ ሃፍ ሪዲንግ ነው። እዚህኛው ደግሞ ሃፍ ሪዲንግ
ኢንክሉድድ ነው። ስለዚህ በዚህ መንገድ እንይዛለን። አመሰግናለሁ።